ነጠላ ጫማ ሳይኖራቸው በባዶ እግራቸው ሂደው ያቆሟት የጠበቋት ሀገር ኢትዮጵያ አለች ብለን አሁን በዚህ እንደ ልባችን የተሰበሰብነው እኛ በዚህ የተሰበሰብነው ነጠላ ጫማ ሳይኖረው ሲቀድስ ውሎ በሬዎቹን ፈቶ ሂዶ ቀድሶ የሚያቆርብ ቄስ የነበረባት ሀገርና ቤተ ክርስቲያን ናት። አየው ብሎ አይደለም፣ እኔ አየው ዳሰሱ ብዬ ነው ይሄንን መመስክረው። የኔ አባት በሬዎቹን ፈቶ በቀትር ሊቀድስ በሚሄድበት ጊዜ ያንን ያየው አባት ጳጳስ፣ አሁን በዚህ የተቀመጥኩት ያለው ጳጳስ ይገርመኛል። እውነት ያንን እመስላለሁ ሆይ ነው። የመጀመሪያው አባታችን አባ ሰላማ መንመሩ አክሱም ላይ ሆኖ የአክሱም የትግራይ አላለም ኦ ሰባ ኢትዮጵያውያን ያለ የጎንደር፣ የጎጃም፣ የባሌ፣ የአርሲ፣ የሉባቡር፣ የሐረር፣ የወሎ አላለም ኦ ሰባ ኢትዮጵያ። አደንቃለሁ ስለ ነፃነታቸው። ግዝረተ ርየይ እምነተ ርየይ ጥምቀትሰ ወቀሪበ ቁርባን አልወሃቤክሙ እያለ በሚናገርበት ጊዜ አክሱም ላይ ቆሞ ያንን ሲያውጅ እኔ አክሱም ትግሬ አላለም፣ ጎንደር አለም፣ ጎጃም አላለም፣ ባሌም አላለም ኦ ሰባ ኢትዮጵያ ያለ ሕጋችን ነው የሚናገረው። እኔ አይደለም፣ አቡነ ኤልያስ አይደለም ይህን የምናገረው። በፍትሐ ነገሥታችን በአንቀጽ 4 ላይ ይህን ተጽፎ ተቀምጧል። የኢትዮጵያ ሰዎች ሆይ አደንቃለሁ፣ ነፃነታችሁን አደንቃለሁ። አነክር ነው። ይገርማል። የመጣው ከሌላ ነው፣ ባህር ማዶ ነው የመጣው። ነገር ግን ይህ ሰው ይህ አባት ኢትዮጵያዊ ሆኖ ነው የተናገረው።